ይገባልሻል ለን አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓህ ቫይረስ መከሰቱ ተገልጿል። አንዲ ጥቁር አህያ ጠሪ ያለ ጠፍቶ ነው። አንዴ እስኪ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝማ። ቀኝ ጆሮ ላይ ቆረጥ ያለ ነው ጫፉ ላይ። ሰላም ውድ ሀገሬ ልጆች፣ አገር ውስጥ ያላችሁ ውጭ ሀገር ያላችሁ፣ እኔ ደህና ነኝ። እናንተ እንዴት ናችሁ? ቦንጆር ሰላም ናችሁ? ዛሬም እንደተለመደው እናንተን ያስተምራሉ፣ ቁም ነገር ያስጨብጣሉ፣ ያዝናናሉ ብለን የምናስባቸውን ቪዲዮዎች ሰብሰብ አድርገን ይዘን መተናል። ከእናንተ የሚጠበቀው ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቻናሉን ማበረታታት ነው። ሰብስክራይብ እያደረጋችሁ አይደለምና ሰብስክራይብ አድርጉ። የእናንተ ሰብስክራይብ ማድረግ ለእኔ በጣም ይጠቅመኛል። 8 ሰዓት 9 ሰዓት ቁጭ ብሎ ኤዲት ተደርጎ ምናምን ነው ፖስት የሚደረገው እና ብዙ ድካም አለው። እንደዚህ ቀላል አይደለም እና ሰብስክራይብ አድርጉ፣ አበረታቱኝ። Kodama Yalamba Nasetia Damako Kodama Damako Kodama መቼስ በዚህ በሰለጠነው ክፍለ ዘመን ላይ ሆነ 6.8 ሚሊዮን ብር የሌለው ሰው ማግኘት በጣም ከባድ ነው። አረዳው ለሞት ጥርሲያስ ለማዴ ነው። አይኔን አታስቂው አለች ሴትዮ። ያርግልን እንዳፍሽ ያርግልን ነው የምንለው። ሰው እንዴት ተመካክሮ ያብዳል? መጋቢ አዲስ በሴፉ ሾው ላይ እንግዳ የነበሩት መጋቢ አዲስ እሸቱ ሰሞኑን አሜሪካዊው ዩቲዩበር አሾ ስፒድ በኢትዮጵያ ያደረገውን ጉብኝት ተከትሎ ታዋቂ ሰዎች ወደ ሃይማኖት ተቋማት ሲመጡ ስለሚደረግላቸው የተጋነነ አቀባበል ጠንካራ ትችት ሰንዝረዋል። መጋቢ አዲስ ዝነኞች ሀገራትን መጎብኘታቸው መልካም ቢሆንም የሃይማኖት ተቋማት ግን ማንነትን ማበጠርና መለየት እንዳለባቸው አሳስበዋል። ሰሞኑን መነጋገሪያ ስለሆነው አሾ ስፒድ ሲጠየቁ ይህ ልጅ አይናማዎች ናቸው የሚያውቁት፣ ለጆሮ የሚገባ ነገር የለውም፣ ዝም ብሎ ነው የሚጮህ በማለት የይዘቱን ጥልቀት የሌለው መሆኑን በሽሙጥ ገልጸዋል። አያይዘውም ዓለማችን ቁም ነገር ከሰራው ይልቅ ለመዝናኛው ቦታ የምትሰጥ የኮስሞቲክስ ዓለም ሆናለች ሲሉም ወቅሰዋል። የመጨረሻውን ዘመናዊ ቦይንግ አውሮፕላን ካመረተው ሳይንቲስት ይልቅ እዛ አውሮፕላን ውስጥ ተሳፍሮ ደህና ዋላችሁ ያለ አርቲስት የበለጠ ይከበራል ያሉት መጋቢ አዲስ ትውልዱም ሆነ አስተሳሰቡ ፋስት ፉድ ወይንም ፈጣን ምግብ እንደሆነም አብራርተዋል። አሁን ፋስት ፉድ ፈረንጆቹ ስራ ስለበዛባቸው ቀባቀባ አድርገው መብላት ነው። የኛም አስተሳሰብ እንደዛው ሆኗል። ጠንከር ያለ ሐሳብ መስማት አንፈልግም። ለዚህ ነው ጠጠር ያለ ሐሳብ የሚያቀርቡ ደራሲያን ሳይቀር ለመኖር ሲሉ ወደ ኮሜዲው ያኮበኮቡት ብለዋል። በተለይም ከዚህ ቀደም ድምፃዊት ቢዮንሴ ወደ ኢትዮጵያ በመጣች ወቅት ዣንጥላ ተይዞላት የተደረገው አቀባበል በማስታወስ የሃይማኖት ተቋማት ታሪካዊ ቦታዎች ለጎብኚ ማሳየታቸው ተገቢ ቢሆንም ክብርን በሚያዋርድ መልኩ መቀበል ግን ስህተት መሆኑንም ጠቁመዋል። በዚህ ሰዓት እጅግ አስደንጋጭና አሳሳቢ የተባለ መረጃ እየሰማን እንገኛለን። አዲስ ገዳይ ቫይረስ መከሰቱ ተሰምቷል። በዓለም ላይ በገዳይነቱ አደገኛና ምንም አይነት መድኃኒት የሌለው የኒፓህ ቫይረስ መከሰቱ ተገልጿል። ከህንድ ኮልካታ ግዛት የመጣች ወጣት ሴት ኮማ ውስጥ ወድቃ ወዲያውኑ ህይወቷ አልፏል። ይህን ተከትሎ በመቶዎች የሚቆጠሩ ሰዎች በለይቶ ማቆያ ውስጥ ገብተዋል። ታይላንድ ጨምሮ አንዳንድ አገራቶች የአየር ማረፊያ ቁጥጥርን ማጠናከር ጀምረዋል። ከህንድ የሚመጡ ተሳፋሪዎች ለቫይረሱ ምርመራ እየተደረገላቸው እንደሚገኝም ተገልጿል። እንደሰማችሁት አዲስ እንደ ኮሮና አይነት ቫይረስ ተከስቷል እየተባለ ነውና ፈጣሪ ዓለማችንም ሀገራችንም ይጠብቀን። ሁላችንም በየሃይማኖታችን እንጸልይ፣ ፈጣሪ ይጠብቀን። በጣም የፈሩት ይደርሳል የጠሉት ይወርሳል ነው አይደል የሚባለው? ስለዚህ አሁን እንፈራለን። እሺ አብረን እኔ ክብደት መቀነስ በጣም ነው የምፈራው። እኔ ራሱ በጣም ነው የምፈራው ክብደት መቀነስ። ገንዘብ እኔ ራሱ ገንዘብ እናንተስ ምን ደፈሩ? እኔ ሙሉ ለሊት ተኛሁ ማለት በቃ የሞትኩ ነው የሚመስለኝና ሙሉ ለሊት መተኛት እፈራለሁ። አልወድም ሙሉ ለሊት መተኛት። እናንተ ፍሩሽ፣ እኛም እንፈራለን። በተለይ ገንዘብ ጠላታችን ነው ገንዘብ። ወይ ምን ጋነሽ? ኧረ እኔም ውስጥ ነኝ። እኔ ናት ተፈጥሮሽ መቼም አይተካም። ወይ ይሄ ልጅማ ላይ በተወዴት ልጅ ሰለቸኝ። ሁሌ እየተከተለ ምን አርጊ ነው የሚለኝ? ባይነጋም
ሳትጠየቂ ቸኮልሽ ለመልሱ። እዛ ጋር ተመልከትሽ ከሰው ጋር ነው እሱ። ደግሞ ማናት እቺ? ድራማ መስራት ምን አስፈለገ? እንደለመደው መጥቶ አይለምነኝ። አንቺ እኮ ነሽ ድራማ እየሰራሽ። እንደዛ ይመስለኛል። እና ምን ሊሆን ይችላል ከዚህ ውጪ? ምን አናደደሽ? ተረጋግተሽ ጠጪ። እንደውም ልክ ልንገረው ልሄድለት አንዴ። ያምሻል ጠጪ። አንዴ ተናገረኝ። ይቅርታ ከሰው ጋር ነው። አማን ለምን እንደዚህ እንደምታደርግ አውቃለሁ። አንዴ ውጪ ወተን ነው። ሶሪ እመለሳለሁ። እሺ ተጫዋች መጣ። ስታጠፊ ኖረሽ ስታጋስሽ ኖሬ ስንቱ ምንድነው የሚያንጠባረርህ? አውራኝ በስርዓት። ረሳው እንዴ ከእግሬ ስር የነበርክበትን ያለፉት አመታት? እሱ ድሮ ነዋ። ጊዜ ይቀየራል። አዎ ከእግሬ ስር ነበርኩኝ፣ ግን ሞኝ ሆኜ ቂል ሆኜም አይደለም። ቢገባሽ ፍቅር ነበር የማወራው ቀለም። ዛሬ አዲስ ቀን ነው። ራስሽን እንደተፈላጊ አትይ፣ ወደ ኋላ አልመለስምና። ደሞ ከወንድ ወንድ ማማረጥ አያስብልም ጀግና። እንወድሻለን ያሉሽ፣ እንሞትልሻለን ያሉሽ፣ እናፈቅርሻለን ያሉሽ የት አሉ? ቀረሻ ብቻሽን። ይሄን ላለመቀበል ነው መጠጥ ውስጥ የምትደበቂው። ግን ለምን እንደሆነ ራስሽን ጠይቂው። ተበድየስ ይቅርታ ልልም እየቀረው ይቅርንጂ ተበድየስ ማርኛ ልልም እየቀረው ይቅር እንጂ። ጊዜ ቆሞ አይጠብቅም። እውነት ነው። አንዳንድ ሴቶች አሉ እምቢ በቃ ይኮራሉ ምናምን እምቢ ምናምን አሻፈረኝ ይላሉ። ከዛ በቃ ተስፋ ቆርጦ ያነ ሌላ ሲጠብስ ስማ እንዴት እንደሚያረጋችሁ ተው እናንተ። እውነት ተው። ጎሎሪ ማንቸስተር ዩናይትድ ያትጩ ሻሸ ዛሬ ይገባልሻል። አሬ እኛ እኮ በፕሪሚየር ሊጉ በታሪክ እኮ ሳንሸነፍ የወርቅ ዋንጫ የበላን ደግሞ ይችላል። አርሰናል ይችላል። ዝም አሁን አፍ አትካፈት። እሺ ነው ስነ ስርዓት ወያላ ዝም እንዴ ሁሌ በትንሽ ትልቁ መቀጥቀጥ ለምተሻል። ለዘለም ከዚህ በኋላ እንታያለን። እሺ ዛሬ ይለያ። ኳስ የምትደግፉ ሰዎች ግን ምን ሆናችሁ ነው? ደግፉ፣ ችግር የለውም። ኳስ መዝናኛ ነው፣ ስፖርት ነው ምናምን። ግን ይሄን ያክል ከሚስት ጋር መጣላት፣ ከጓደኛ ጋር ምናምን፣ ከተቃራኒ ደጋፊዎች ጋር ቦክሴሽን ምናምን አስፈላጊ ነው? እስኪ እናንተ ምን ትላላችሁ? ኮሜንት ላይ አስቀምጡ። እኔ አስፈላጊ ነው ብዬ አላስብም። ኳስ መደገፍ ኖርማል ነው፣ ያው መዝናኛ ነው። ግን እንደዚህ ኦቨር መሄድ አስፈላጊ ነው ብዬ አላስብም። ቆንጆ ነበረች እኮ ይላል ሃርሞኒካ ትጨፍር ራን ሴቱን ሃርሞኒካ አይነፋም። እውነት ምን አርጉ ነው የምትሉን? ማዘር አንተ እኛ በኑሮ ተቃጥለን በእናንተ አባቴ ሰላም ነው? ምን ሆኖ ነው? ማዘር የለችም ነው? ወይ ለማዘር ነው የምንናገረው። እቃውን ጨረሰው እኮ። በመርሳ ከተማ የምንኖሩ እንዲሁም አካባቢዋ የምትገኙ ሰዎች አንድ ጥቁር አህያ ጠር ያለ ጠፍቶ ነው። አንዴ እስኪ ያገኛችሁ ካላችሁ ኮሜንት ላይ ጻፉልኝማ። ጥቁር አህያ ጠር ያለ ቀኝ ጆሮ ላይ ቆረጥ ያለ ነው፣ ጫፉ ላይ ማለት ነው። ጠር ያለ አህያ ነው እና ጠቆር ያለ ነው አህያው። ቁም ነገር ነው። እንዲሁ ሁላችሁም ያገኛችሁ ካላችሁ ኮሜንት ላይ ጻፉና አሳውቁንማ። እኔ አባት የተጠጋባችሁ ካላችሁ እንዲሁ ተባበሩን ጋይስ። ይሄን ቪዲዮ አይቼ እኮ ነው ኮሜንት ላይ ምን እንደሚል ታውቃላችሁ? አርሰናል ተሸንፎ ጆሮን የቆረጠው ልጅ የለም ይሄው እዚህ ጋር ብለው ኮሜንት ላይ እንትን ብለውታል።
ይሻላል ብለሽ ነው እንደዚህ Working hours later. እንደዚህ ይሻላችኋል። ዳቦ በላች እንትን በላው ምናምን ብላችሁ ከምትሰሩ ይሄ እንደዚህ ብትዛዛጉ ብትጃጃሉ ይሻላችኋል። ይድረስ ላከራዬ ቤት ኪራዩን ጠጥቼበታለሁ። አንድ ወር ተባለ። እሺ ሚካኤል በላይ በይ እንዳትመጪ ከነቃሽ አከራይቼዋለሁ ብላሻለች። ከዚህ በኋላ ድረሽ እንዳትይዛ ግቢ ተብለሻል። እኔ የምለው ይሄ ሪል ስቴት የምትሸጡ ሴልሶች ግን ስለምትሸጡለትን ሰው እየመረጣችሁ እንጂማ መገናኛ ከሀገር የሚወርድ ሰው ሪል ስቴት ትገዛለች ይችላል። አትፈሩም ለነፍሳችሁ? ቢጠብሳችሁስ በቦክስ ነው ዛት እንዴ? ሰው ምረጡ፣ ሰው እየመረጣችሁ። አንዱ አፍንጫውን ብሎት በቃ አርፎ ይቀመጣል። ሰው መሮት ተጋፍቶ ሰልፍ በመከራ ሀገር ውስጥ ገባ ብሎ ቤቱ ሳይደርስ ገና ውርድ እንዳለ ሪል ስቴት ትገዛለህ? ሪል ስቴት መግዛት ብንችል በሀገር ምን አጋፋል? አስቡ እንጂ። ራት ይሄንን የምበላው ካለ መብላት ነው። ጾም ከማደር መብላት፣ ጾም ከማደር መብላት አይባልም። እኔ ያጣ ስንት አለ ሽሮዬ። በነገራችሁ ላይ ራሳችሁን ሰው ህይወት ውስጥ እንደ ትልቅ ሜን ካራክተር አይታችሁ ብጥስጥስ የምትሉ ሰዎች አድቡ። እኛ ጊዜም ግድም አይሰጠንም ስለናንተ። ለምን እንደዛ ሚያው ሚያው እንደምትለው ኤአይ ዝሆን አግብታችሁ እንቁራሪት ወልዳችሁ ከዛ ደግሞ ፍየል ወሽማችሁ ከሀገር አትወጡ። ጌታን አይመለከተንም። በዛ ልክ ነው ግድም አይሰጠን። ብጥስጥስ እኔ ከሄድኩ ትታነቃለች፣ ብጥስጥስ እኔ ካላወራኋት ትታፈናለች ምናምን። የተማደርሱ 30 ገብቶ አልታፈነም ይሄ ህዝብ እበት። አፌ ቁርጥ ይበልልሽ። የልቤን ነው የምትናገረልኝ ሁል ጊዜ ማለት ነው። የምትናገራቸው ነገሮች በጣም ነው የሚመቹኝ። ጋይስ እኔ ኮንሰርት አልወድም። እኔ ጫጫታ አልወድም። ብዙ ጊዜ እናንተ የኔን ባህሪ አታውቁም ማለት ነው። A few moments later. ክራሽ አላረገ ይመችሽ። ለማንኛውም ይመችናለሽ። እንዴት ነሽ? ሰላም አደርሽልኝ? እንዴት ነልኝ? በጣም አመሰግናለሁ። በጣም ታንኪዩ። በጣም ማታካብደው እንደዚህ እኔ ለችግር ሁሉ ይደርስልሃል። ከጠየቅኩ በላይ መስጠት። አረ ምንም ማለት ለአምስት መቶም እንደዚህ ማለት ራሱ አያስፈልግም። በቃ ላክ ማለት ልክልሃለሁ አለ። 5000 ነው ከላክልኝ። ምን ያስጨንቃል? ወይ ብሬ ማለት አሁን ነው እንዴ? 500 ልካለሁ ብሎ 5000 ላከ። ወይ የታሳዝናል እውነት አለ። ግን ክፉሽን መስማት አልፈልግም። ክፉሽን መስማት አልፈልግም። እኔ ክፉሽን መስማት አልፈልግም። አልፈልግም። ክፉሽን መስማት አልፈልግም። አልፈልግም። እኔ ክፉሽን መስማት አልፈልግም። አልፈልግም። ምንድነው ማስታወቂያውን? ስራ ምንድነው? ዱቄቱ ምንድነው? ጡት ማሳይሻው? አረ ማስታወቂያ በስነ ስርዓት ስሩ እንዴ! ምን ሆናችሁ ነው? ልክ ነው ይሄ አሁን ልክ ነው። ተው እንጂ። ሰላም፣ እንዴት ነው ወንድሜ? ሰላም ነህ? ባለትዳር ነህ እንዴ? የተከበርኩ ባለትዳር ነኝ። በጣም ደስ ይላል። ስለ ትዳር የሆነ ነገር ምክር እንድታስተላልፍልን ነበር። ስለ ትዳር? ትዳር ከእግዚአብሔር የሚሰጥ ነው። ትዳር ስትለኝ ነው ባለቤት ራሱ ደወል። አንዴ እሺ። ሄሎ ምኑን? ቆይ ቃል ምልልስ ነኝ። ቃል ምልልስ ነው እሱ። አንቺ ከካም አየር ላይ ቼንጅ እኔ ባንቺ ምክላ ነተቃት የበሞተ ነው። አይዞን። አረ ወንድሜ አባባሉ ልጁ ደግሞ ተው። አንዳንድ ሴቶች እንደዚህ ያታሰቃዋቸው ተው። እኔ ገና 20 ዓመቴ ነው። አረ በጣም ኃይለኛ ኮንፊደንስ መገንባት ትፈልጋላችሁ? ማንም ሳያችሁ አንተ የሚከብዳችሁን ነገር በየቀኑ ማሳካት። አረ ልባችሁ ተሰብሮ ከሆነ ፍቅረኛችሁ ጋር ተጣልታችሁ ከሆነ እነዚህ 3 ነገሮች አሁን ልታረጉ ትፈልጋል።
የዛሬ ቪዲዮ ይሄን ይመስል ነበር። ቀጣይ ላይ አሪፍ ቪዲዮ ሰብሰብ አድርገን እንደ ዛሬው አስቂኝ ቪዲዮዎችን ሰብሰብ አድርገን ይዘን እንመጣለን። እናንተ ደግሞ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አበረታቱ። ሰብስክራይብ አድርጉ። ቀደም እንዳልኳችሁ 9 ሰዓት 8 ሰዓት ፈጅተን ነው ኤዲት አድርገን ብዙ ልፋት አለውና ሰብስክራይብ ያደርጋችሁ አይደለም፣ ሰብስክራይብ አድርጉ። ሰብስክራይብ ያደርጋችሁ አበረታቱ። ይመቻችሁ።